የሉም አሉ አይደለም እኔ የምፈልገው በቀንነት በእግዚአብሔር ፊት ፓስተር ዳዊት ምን ትፈልጋለህ ብትሉኝ እንደናንተ ይሄው እንደናንተ ጌታ በሚያውቀው እንደናንተ ቁጭ ብዬ በነጻነት ማለት ነው ማንንም ተነሳም ናጸልይ ፓስተር ዳዊት መካከላችን አለ የሚለው ራሱ ነው ደክሞኛል እኔ እሱን ራሱ መስማት እኔ እውነቴን ነው ፓስተር ራሱ ፓስተር አለ መካከላችን እግዚአብሔር ሰው ውስጥ እንቀበለው ምናምን ራሱ እሱ ሁሉ ነው ደክሞኛል እኔ በሰላም ግብት በሰላም እዚህ ጋር ቁጭ ብዬ እንዴ ጂንሴና አርጌ ቲሸርቴን ከላይ አርጌ ትልቅ ነው በቃ አለ ማን ይከለ እዚህ ጋር እስቲ ከመመን መካከል አንድ ቀን ምን እንደ ጉባኤ ውስጥ ምንድነው እንደዚህ የሚያደርገው ብሎ ፌስቡክ ላይ ይወጣ ሰው አለ የተሰደባለ የለም በሰላም እዛ እኮ እኛ ስንጨፍር እኮ አሁን ፓስተር ዳዊት የጨፈረው አጨፋፈር እውነት ቅዱሳን ይሄ ተጋቢ ነው የሚል ወዲያው ፌስቡክ ላይ እዚህ ጉባኤ ውስጥ ሆኖ አንድ መመን እንዲህ ቢልስ ማን ይናገረዋል አይናገሩ ታዲያ የትኛው ደስ ይላል ታዲያ እኔን አንድ ጠጅ እንደዚህ አሲዞ እኮ ስሎ ራሱ በእውነት ተጠጣማ ብገኝ በቃ እንዴት ደስታቸው ነው ቪዲዮ ቀርጸው ራሱ በደንብ እንዴት አድርገው ማለት ግን ሳልጠጣ ራሱ የሰው ጠጅ እጁ ራሱ ደግሞ የሰውየው ምን ያክላል አንተ ምን አይነት ሰውዬ ነው ሰውዬ ግን አይታል እሱ ራሱ ሸሚዙ ምኑ ሰውየው ራሱና እኔን ፊት አድርገው እሱን ካረጎ ተመልከት እንግዲህ ዝም ብሎ በቃ ተፈጥሮ ራሱ እንኳን ሰው በህይወት ላይ ለምን አትልም ጥሪ ነው ጥሪ ቃል አለ ይበሉ እስቲ ታዲያስ አንቺን እንደሱ ያወጣሉ አያወጡም እንደው ለምነሽ ራሱ ሺህ ብር ከፍላለሁ ባካችሁ አውጡ ቢትል ያወጡሽ እኔን ነው የሚያወጡት ለምንድነው ተጽዕኖ ፈጣሪ ስለሆንኩ አጭርና ግልጽ ሃሌሉያ ጥሪ ስላለኝ ይገርመኛል ሌላው ቀርቶ እንደ ቸርች ራሱ እኮ አትሄዶ ሊባሉሉ ይችላሉ ራሱ ቦርናጌን ክርስቲያን ቸርች ላይ ራሱ እንዳትሄዱ ዛ ኮንፈረንስ መጥቶ እንዳትሄዱ መመናል ነው ይባላል ለምን ሌላው ሲመጣ አይባልም ስትሉ አላኔጋ ከነሽ ነገር አለቻ እኔ እንደሱ ነው ስለዚህ ገብቼ ማመስገን ነው ኢየሱስ ክርስቶስ ጌታ ጥሪ ያለው ሰው አይከራከርም አይጨቃጨቅም አሜን አይነታረክም እንዲህ ነው አይልም ወንበሬ አይልም አሜን ነው እንተኔ እንደዚህ አይልም እንዴት እኖራለሁ አይልም ምንም እግዚአብሔር ይመስገን ኒያን ሲናገር ራሱ ደስ ይላል ያምርብኛል ምክንያቱም በሰላም ነው የመጣሁት ተነጋግሬ ያልመጣው በቀን ስንት ነው የምትከፍሉት አልኩ አበሌ ስንት ነው አላልኩኝ እኔ በደንብ ያልተናገርኩ እንደልብ ያልተናገርኩ ማይናገር እግዚአብሔር የተመሰገነ ይሁን አገር አቋርጬ ስመጣ ጌታ የተመሰገነ ይሁን ኢንሹራንስ ግቡልኝ አላልኩኝ ጌታ በሰላም እንደ ቀልድ ነው እንደ አንድ ቀን እዚህ ቢያመም ምን ትሆናል ያን ሁሉ እኮ ነገር ተሸክሜ በሰላም ደርሼ ለመጣ እኮ ነው የመጣሁት እንዴ ጌታ የተመሰገነ በደንብ ነው የምናገረው በደንብ እንዳለች ነው ተናግሬ የምሄደው ልብ ይወስዳል ጌታ የተመሰገነ ሃሌሉያ ኢየሱስ ጌታ እንዴ አንዳንዱ በቀንትን ያለ ሊል ይችላል ምንም የለም የማንም እጅ ስለሌለብኝ በሰላም ኢየሱስ ክርስቶስ ጌታ ነው አሜን የሆነ የሱቅ ስም አይደለም ሮቦት ለሆነ ነገር ምን ለጥፋ ሮቦት በጣም ከትግስት ጋር ከእግዚአብሔር ድምጽ ጋር የተያዘ ትልቁም ነገር ነው ሮቦት ማለት ሮቦት እንደው ዝም ብለን ለሆነ ነገር ምን ለጥፋ አይደለም ሮቦት ማለት ከሰልፍ ውስጥ ከሰጥና ውስጥ ከሰቄም ውስጥ እስቲ አሜን በሉ ከኃይለኛ ችግር ከኃይለኛ ክርክር ውስጥ በትግስትና እግዚአብሔር የተሻለ አለው ከሚል ነገር ውስጥ የወጣ ጉድጓድ ይስሐቅን ተመልከቱት ይስሐቅ ባለራይ ነው ባለራይ ስለሆነ ምን አረ መሰላችሁ ተቀመጣለሁ እግዚአብሔር ተናግሮኛል አለ ተቀመጠ የጌራራ አቢሜሌክም ትእዛዝ አወጣለት በሰላም እየተጠበቀ ያለ ቆፈረ ምን አለ ዘራ 100 እጥፍ አገኘ ስለሱ ምን አሉት አዩ ቀኑበት ለምን በዛሃሉ እና ስለበዛ አገራችንን ልቀቅና ውጣል ስለበዛ ሌላ ምንም አለበደለ የሰው አልነካ እስቲ አሜን በሉ እኛኮ ወይኔ እኛኮ አልገባም እኔ አሁን የገባኝ ምን መሰላችሁ ሰው የፈለጋችሁትን ብታመጡ የፈለጋችሁትን ነገር ብትሰሩ ማለት ነው እኔ አንዳንድ ጊዜ እንትን ውስጥ ይሄ ምንድነው ይሄ ዩቲዩብ ላይ የሚገርም የትልቅ የቻሪቲ ስራ ይሰሩ ሰዎችን እንትን ያለው ምንድነው ይሄ አንዳንድ ዶክመንተሪ ያለ አይደል በጣም ሲያለብሱ ድሃ እንትን ሲሉ የድርቅ ያለ አጥንት የወጣበትን ሰው አንስተው
በልቶ ጠጥቶ ሰው አድርገው አንዳንዶቹ እዚህ ሀገር አምጥቶ አስተምረው የሚገርም የሚያሳዝን ሂስትሪ ያለው ድንቅ የተባለ ስራ ሰርተው ዶክመንተሪ ተቀምጧል። እዛ ላይ ልክ ሳይ 1 ሚሊዮን ምናምን ህዝብ አይቶታል ይላል አለው አረ ኢንፎርሜሽን። ከዛ ከታች ደግሞ ላይኩንና እንትኑን ሳይ አሁን እዛ ላይ 500 ምናምን እንዲህ ያለ ታያላችሁ። ይሄ ምንድነው ዲስላይክ 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 500 ምናምን ዲስላይክ ምን ማለት ነው ጋሼ? እንደው በክርስቶስ ፍቅር አንድ ሊሞት የደረሰው ሀብቶ ሊሞት የደረሰው ሰው አንስቶ አጥንቱ እንዲወጣውን አንስቶ አምጥቶ ሰው አድርጎ እዚህ ተምሮ ዶክመንተሪ ትልቅ ሰው ሆኖ ምናምን የሚያሳይ ፊልም አሁን እንደዚህ 500 ምናምን አይ እንደው በክርስቶስ ንገሩኝ። ይሄ ዝም ብላችሁ አስቡትና ቆይ ጤንነት ነው ይሄ ሰው እኔና እናንተ እንደውም በተጠራንበት በአዲሱ ኪዳን ወንጌል ልንሰራ ወንጌል ለመስራት ቸርች ለመስራት እንዴት ነው ሁሉ ጊዜ እንደዚህ የምትጠብቁት? ይሄ ሰውዬ እኮ ይስሐቅ እዛች ምድር ላይ እነሱ ያልቆፈሩትን የቆፈረው እነሱ ያላረሱትን ያረሰው 100 እጥፍ አተረፈ። ለዛች ሀገር ብለሲንግ ነው አይደለም? ታዲያ ሁሉ እንዲህ ሊሆን ነበር የሚገባው። ከንጉሱ ጭምር ተቃወሙት ይላል። አረ ግዴላችሁ ቃል ካላችሁ ችግር የለውም። ተቃውሞ ማአት ቢኖርም ይስሐቅ ተከራከረ እንዴ? አልተከራከረም። አልወደዳችሁኝም? አዎ። ሀብቱን ንብረቱን ፈለጋችሁት? አዎ። እስቲ በሉታለ እኛ ክርክራችን ምን ነው? እኛ ያለፋንበትን እኛ ደረናን እኔ ነኝ እንደልነት ያስተማርኩት እኛ ጋር ነው አስራት የሚሰጠው እኛ ጋር ነው መባ መስጠት ያለው። ሁለቱም ጋር አይሰጥም፣ ሶስቱም ጋር አይሰጥም። እረፍ በሉት። የጌታ ስም የተባረከ ይሁን። አሜን። አክ እረፍ ውስጥ ምን ይሆናል? እግዚአብሔር ትልቅ ነው። እግዚአብሔር አዲስ ነገር አለ። እውነቴን ነው። ጌታን በፍቅር ልናመልከው ይገባል። በፍቅር ልንከተለው ይገባል። ካገለገልን በፍቅር ልናገለግለው ይገባል። ኢየሱስ ክርስቶስ ጌታ ነው። እዚህ ምድር ላይ ማንም ከጌታ ውጭ ማንም ምንም አያመጣብንም። በቃ በፍቅር ከሰራን ካገለገልን ተቀበሉ አልተቀበሉ ምን አገባ? እኔ አሁን ሁላችሁም ተቀበሉኛላችሁ ብዬ ነው የመጣሁት አይደለም። እኔ 50% እንደሚቀበለኝ ግን እርግጠኛ ሆኜ ነው የመጣሁት። ስመጣም ራሱ በካልኩሌሽን ነው የመጣሁት። 50 ከተቀበለ በቂ ነው ብዬ ነው የመጣሁት። 100 ከተቀበለ ስሙ ይባረክ። ካልተቀበለ ግን እኔ መጀመሪያም አስቤ ነው የመጣሁት። እኔ የተጠራውበትን ማድረግ ነው። አሁን ከማል አንዱ ተነስቶ ዝም በል ቁጭ በል አንተ ምንድነው በእንትርም ሰምቻለሁ እንደዚህ እንደዚህ የምትለው ቢለኝ እዛ ተነስቶ አሁን ማለት እሰማና ሲጨርስ ደግሞ ነው ይቀጥላል። ምንም አያስጨንቀኝም። ጌታ ኢየሱስ ምስክሬ ነው። ምንም በቃ ምንም ይሄ ምድር እግዚአብሔር እንደፈቀደ የሚያደርገው በእኛ ህይወት ጌታ እንደፈቀደ የሚያደርገው ተጠርተን እንጂ ፈልገን አይደለም። ኢየሱስ ክርስቶስ ጌታ ነው። እኔስ ሜዲሲን አላጠናም ነበር። ጥሩ ብር እንዲከፈለኝ አልኖርም። ዳክተር ዳዊት እየተባልኩ መኖር ያቅተኛል። ንገሩኛ። ከዳክተርነት ግን ፓስተርነት ስለሚበልጥ ነው። አትጠራጠሩ። በደንብ ይበልጣል። ኢየሱስ ያድናል። እግዚአብሔር ትልቅ ነው። እስቲ እግዚአብሔር ትልቅ ነው በሉ። እግዚአብሔር ትልቅ ነው። ምክንያቱም ኢትዮጵያ ብትመጡ የኛ ቤተክርስቲያን ሪፈራል ሆስፒታል ነው። ጥቁር አንበሳ ነው አይደል? ሪፈራል ሆስፒታል ኢትዮጵያ። ከጥቁር አንበሳ ደግሞ ወደኛ ነው ሪፈር የሚደረገው። እዛ አለ ፓስተር ዳዊት የሚባል ዜሮ እስቲ ይዘው ሄድና እዚህ እንግዲህ እዛ ደግሞ የሆነ የመንፈሳዊ ችግር ይመስላል። እኛ ምንም ልናገኝበት አልቻልንም ይላሉ። ስለዚህ ሪፈራል ሆስፒታል ይባላል የኛ ቸርች። ሚራክል አጥቢያ ብለነዋል እኛም ራሱ። በእውነት እኔ ወደዚህ ስመጣ ምናልባት ከአንድ ወር በፊት አሁን የምነግራችሁ ከአንድ ወር በፊት እኔ አሁን ሳምንቴ ነው ከመጣሁኝ። ከአንድ ወር በፊት ጥቁር አንበሳ ለሆስፒታል ተወሰደ። ጥቁር አንበሳ ሄደ። ከዛ ልጁ ደረቀ እና ይሄ አፉ ጥርስ ገጠ። ህጻን ልጅ ነው ገና ትንሽ ልጅ ነው። ይሄ አፉ ገጠ። ሰውነት ከዚህ በላይ ቀዘቀዘ። በቃ ይዛችሁ ሄዱ የተባሉ ማለት ላያቸው ላይ ሞተ ማለት ነው። ምናልባት ፎቶውን አይታችሁት ሊሆን ይችላል። ኤፍቢአይ ቸርችስ የሚል ፌስቡክ ላይ ስትገቡ ታዩታላችሁ። የልጁን እንደዚህ ይዤው ማለት ነው አቅፌው። ቪዲዮ አሁን ኢንተርኔት ስላልነበረ ነው ያልተለቀቀው እንጂ ሲለቀቅ ታዩታላችሁ። ሊትራሊ ካያችሁ የሞተ ሰው ሲነሳ አይታችሁ ማታውቁ ከሆነ የሞተ ሰው ሲነሳ እዛ ላይ ታያላችሁ። ቢፎር እና አፍተር ስላለው ማለት ነው። ሃሌሉያ